ደሞዙ ቆንጆ እንዴት ነው ደሞዙ? ይሄ በጣም ጥሩ ጥያቄ ነው። because I think ብዙ ሰው ቢያውቀው ጥሩ ይመስለኛል። እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15500 ብር አካባቢ 15500 ብር ደሞዝተኛ ነው። ከዛ ላይ እንዴ ወደ ላይ ከፍ እያለ ሲመጣ ኖ does not go very far ደሞዞች አሉት ነው። እንግዲህ ቤት ምናምን ይኖርሃል፣ መኪና ምናምን ይኖርሃል። ያ በት ካሉኝ 2 ሰራተኞች በላይ ለነሱ ከምከፍለው ደሞዝ በላይ ምንም ከዛ ማገኘው ገንዘብ የለም። አስቤዛ ታዲያ ከወር እንዴት ነው የምትደርሰው? ከዛ እኔ ሌላ ቀድሜሮ ፈግቻለሁ። እንደናንተ ዝም ብዬ አይደለም ብዙ ሰርቼ ውጪ ሪታየርመንት አለኝ። ሶ ሪላቲቭሊ ሁሉም እዛ ፖዚሽን ላይ ያሉ ሰዎች ይሄ ነው ደሞዙ። ሶሬንጅ አለው። እኛ እንግዲህ አዲስ ነው፣ አዲስ ስትሆን አዲስ ተቀጣሪ ስለሆንኩ እንደሆነ አላውቅም። ብቻ አሁን በዛ ሰሞን ተጨምሮ 18000 ምናምን ደርሷል። ግን አይ ቲንክ ለሁሉም ነው። ኦኬ አይ ቲንክ ለሁሉም ነው። ስለዚህ አሪፉ ነገር እዛ ፖዚሽን ላይ መሆን፣ ቤት ነፃ ነው፣ መኪና ነፃ ነው። ማቴሪያል ከሆነ ፍላጎት የማቴሪያል ፍላጎት ከሆነ የምታገኘው በቃ ቤትና ሜቢ መኪና ምናምን ካልሆነ በቀር በደሞዝ ቤት ወስደህ እንትን የምታረግበት ምናምን ወይ ሌላ ነገር ካላረክ። እሺ ከተማሪዎች ሳይድ ደግሞ ወደ ትምህርት ሚኒስቴር ከገባህ በኋላ በጣም ብዙ ተማሪዎችንም ወላጆችንም ያስባሉ ብዙ ሪፎርሞች፣ ለውጦች መጥተዋል አይደል? በትምህርት ካሪኩለሙም ዙሪያ አብዛኞቹ ተማሪዎች ይህንን የሚያዩ ሰው እንደዛ አይደለም። አክቹሊ ብዙ ነገሮች ነው ለውጥ ያለው። አሁን ለምሳሌ ትምህርት ቤት ስትገቡ ይሄ ጥፍር መሰራት፣ ጸጉር ምናምን ዲሲፕሊኑ ተቀየረ።